ስደክም የሚያበረታኝ በውድቀቴ የማይስቅብኝ በፍቅር አይኖቹ የሚያየኝ ደጉ ሊቀ ካህን አለ። ስደክም የሚያበረታኝ በውድቀቴ የማይስቅብኝ በፍቅር አይኖቹ የሚያየኝ ደጉ ሊቀ ካህን አለ። ሊቀ ካህኔ ኢየሱሴ ሊቀ ካህኔ ኢየሱሴ ጠበቃዬ ኢየሱሴ አለልኝ በሰማይ ለነፍስ ያን ያረክልኝ የማረሳው ለኔ ነው ሞት የኔ ሞትከው ለሕይወቴ ቤዛ አወጥቶን ኖሮ የትገኝ ነበረ ያኔ ድሮ ያኔ ድሮ ሁሌ ሳስብ የሚደንቀኝ በመስቀል ላይ ለኔ የዋልክልኝ ያኔ በሠራኸው ታላቅ ሥራ ሕይወትን አገኘው እንደገና ፍቃደኞች ከሆናችሁ አንዴ ልጸልይላችሁ። ይህንን መልእክት ለምትወዷቸው ሰዎች ሁሉ ላኩላቸው። ኮሜንት ላይ አሜን ብላችሁ ተቀበሉ። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር ሐናም ስትጸልይ እንዲህ አለች፣ ልቤ በእግዚአብሔር ጸና፣ አፌም በጠላቶቼ ላይ ተከፈተ፣ ቀንዴም በእግዚአብሔር ከፍ ከፍ አለ ብላ ተናገረች። እንዲህ ብዬ ልጸልይላችሁ ነው። ከፊት ለፊታችሁ ያሉት ቀናቶች እና ወራቶች አፋችሁ በጠላቶቻችሁ ሁሉ ላይ የሚከፈትበት ይሁን። ባስለቀሷችሁ ሰዎች ፊት ለፊት ላይ አንደበታችሁ በእልልታ የሚሞላበት ጊዜ ይሁን። ለምን ተስፋ ቆረጥክ? ረዳት ስለሌለ፣ ወገን ስለሌለ ለምን ተስፋ ቆረጥሽ? ሰው ፊቱን ስላዞረ ሰው ፊቱን ያዙራ። እግዚአብሔር አለኩ ፊቱን የማያዞር አንኮንዲሽናል አፍቃሪ እኮ የሆነ እግዚአብሔር ምን ያህል እንደሚወድ ስታስብ ሰዎች የቱንም ያህል ቢጎዱ ትረሳለህ። እግዚአብሔር ምን ያህል እንደሚወድ ስታቅ ሰዎች የቱንም ያህል ቢያቆስሉ ትፈወሳለህ። እግዚአብሔር ምን ያህል ከትላንት ይልቅ ወደ አንተ እንደቀረበ ቢገባ